በደቡብ ኢትዮጵያ ከትልልቅ ከተሞች ርቀው በደረቅና በከፊል ደረቅ አካባቢዎች መካከል ለብዙ ትውልዶች የኖሩ አንድ ልዩ ሕዝብ አሉ። እነሱም ባና ወይም ባና ተብለው የሚጠሩ ማህበረሰብ ናቸው። የባና ሕዝብ በደቡብ ኢትዮጵያ በታችኛው ኦሞ አካባቢ ይገኛሉ። አካባቢያቸው በኦሞ ወንዝና ከተለያዩ የደቡብ ኢትዮጵያ ሕዝቦች ጋር በቅርብ የተያያዘ ነው። ባናዎች በእርሻ፣ በእንስሳ እርባታ፣ በማህበራዊ ትስስርና በባህላዊ ስርዓቶች የሚታወቁ ሕዝቦች ናቸው። ዛሬ ግን የባና ሕይወት እንደ ድሮ አይደለም። ትምህርት፣ ገበያ፣ ቴክኖሎጂ፣ የመንገድ ግንኙነትና ዘመናዊ ሕይወት በማህበረሰቡ ላይ ለውጥ እያመጡ ናቸው። የደቡብ ኢትዮጵያ ኦሞ አካባቢ በብዙ የተለያዩ ብሔር ብሔረሰቦችና ባህሎች የበለጸገ ነው። የአካባቢው የአየር ንብረት በአብዛኛው ሞቃት ሲሆን በአንዳንድ ወቅቶች ዝናብ አነስተኛ ሊሆን ይችላል። ስለዚህ ለባና ሕዝብ የውሃ አጠቃቀም፣ የእርሻ ጊዜና የእንስሳት ጤና በጣም አስፈላጊ ጉዳዮች ናቸው። በዚህ አካባቢ የሚኖሩ ሕዝቦች ከአካባቢው ተፈጥሮ ጋር በመስማማት ለብዙ ትውልዶች ራሳቸውን ማስቀጠል ችለዋል። ከባና ሕይወት ጋር በጣም የተያያዘው ነገር እርሻ ነው። ብዙ ቤተሰቦች በእርሻ ላይ ይመሰረታሉ። እንደ አካባቢው የዝናብ ሁኔታ በቆሎ፣ ማሽላ እና ሌሎች የአካባቢው ሰብሎች ሊተከሉ ይችላሉ። ባና የራሳቸው የሆነ ቋንቋ ያላቸው ሕዝቦች ናቸው። የባና ቋንቋ በኩሻዊ የቋንቋ ቤተሰብ ውስጥ ይመደባል እና በአካባቢው ካሉ ሌሎች ቋንቋዎች ጋር የተያያዘ ቋንቋዊ ግንኙነትም አለው። ቋንቋ ለአንድ ሕዝብ የመግባቢያ መሳሪያ ብቻ አይደለም። ታሪክ፣ ተረት፣ የቤተሰብ ዕውቀት፣ የተፈጥሮ ግንዛቤና ባህላዊ ልማዶች በቋንቋ ይተላለፋሉ። ስለዚህ የቋንቋ ጥበቃ የባህል ጥበቃም ጭምር ነው። በባና ማህበረሰብ ውስጥ ቤተሰብና የዘመድ ግንኙነት አስፈላጊ ናቸው። ሰዎች በእርሻ፣ በእንስሳ እርባታ፣ በሰርግ ስነ ስርዓት እና በሌሎች የማህበረሰብ ጉዳዮች ላይ በጋራ ሊሳተፉ ይችላሉ። እንደ ብዙ ባህላዊ ማህበረሰቦች እድሜና ልምድ በማህበራዊ ሚና ውስጥ ትልቅ ቦታ ሊኖሩ ይችላል። አዛውንቶች የተለያዩ የህይወት ዕውቀቶችን ለወጣቶች ያስተላልፋሉ። የባና ወጣቶች የማህበረሰቡ የወደፊት ተስፋ ናቸው። በባህላዊ ዕውቀት እያደጉ ቢሆንም ዘመናዊ ትምህርትና ቴክኖሎጂም በህይወታቸው ውስጥ አለ። የታችኛው ኦሞ አካባቢ በብዙ ባህሎች የተሞላ ነው። ባናዎች ከአካባቢው ካሉ ሌሎች ህዝቦች ጋር በንግድ፣ በገበያ እና በማህበራዊ ግንኙነት ይገናኛሉ። ይህ አካባቢ አንድ ብቻ የሆነ ባህል የሚኖርበት ቦታ ሳይሆን ብዙ ቋንቋዎችና ባህሎች የሚገናኙበት ክልል ነው። የታችኛው ኦሞ አካባቢ በዓለም ዙሪያ በባህላዊ ብዝሃነቱ የሚታወቅ ነው። ብዙ ጎብኚዎች የአካባቢውን ባህል፣ ልብስ፣ ገበያ፣ የቤት አሰራርና የዕለት ተዕለት ህይወት ለማየት ይመጣሉ። ዛሬ ባና ህዝብ በአንድ ቦታ ተቀምጦ የቆየ ማህበረሰብ አይደለም። ህይወታቸው በቀስታ እየተለወጠ ነው። አንዳንዶች አሁንም ባህላዊ እርሻና እንስሳት እርባታ ላይ በጣም ይመሰረታሉ። ሌሎች ግን በትምህርት፣ በንግድ፣ በሌሎች ስራዎች ላይም እየተሳተፉ ነው። ይህ ለውጥ ማህበረሰቡ የቀድሞ ባህሉን ሙሉ በሙሉ ትተዋል ማለት አይደለም። ባህል ብዙ ጊዜ ይለወጣል፣ ማንነት ግን ይቀጥላል እና ባና ህዝብን ስንመለከት የምናየው አንድ ባህል ብቻ ሳይሆን ከተፈጥሮ ጋር ለብዙ ዘመናት ተስማምተው የኖሩ በፍቅር በአንድነት ባህላቸውን ጠብቀው የቆዩ ምርጥ ህዝቦችን ነው የምናየው። ስለ ባና ህዝብ የሰራሁትን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለኔ በጣም ይጠቅመኛል እና እንደዚህ የመሳሰሉ ስለ ዓለም ገራሚ ህዝቦች ተጨማሪ እንዲመጣላችሁ ደግሞ ቻናሉን ሰብስክራይብ ማድረግ አትርሱ እና በቀጣይ እስከምንገናኝ ድረስ ደህና ሁኑ።